ዛፎቹ ውፍረታቸው ቁመታቸው እሺ ቡጠማዎች ቡጠማ ስላለሰር አሁን ድንች የታል በማለት አዲስ አበባ 207 ኪሎ ሜትር ከወልቂጤ ደግሞ 52 ኪሎ ሜትር ድንግል ማርያም በስደቷ ወቅት ያረፈችበት ምሁራን የሚፈልቁበት በምሁር አክሊል ወረዳ የሚገኘው ምሁር ገዳመ ኢየሱስ። በዛሬው ቪዲዮአችን ወደዚህ ወደ ተቀደሰ ስፍራ ደብረ ዘይትን ምክንያት አድርገን ለመሳለም እንሄዳለን። በዛውም በጉዟችን ላይ የሚኖርን ቆይታ አብረን የምናይ ይሆናል። ቪዲዮአችንን የምንጀምረው ግን ጉዞው ዕለት ማታ የምንበላውን ድንች በመግዛት አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። እንግዲህ ድንች ለመግዛት ማታ የምንበላውን ድንች ለመግዛት እየሄድን ነው። እዚህ ጋር ድንች አግኝተናል። ድንች ኪሎ ስንት ነው? 55 አቀንሽልንም? ብዙ ነው ምንሱ 6 ኪሎ 50 ብር ሰራ። ቪዲዮ እየቀረስኩ ስለሆነ ጉዞ ልንሄድ ነው። 300 ብር እንግዲህ አግኝተናል ድንቻችንን። አሁን ማታ ግን ስንቀንቀለው ምን እሺ እንጨት ባና ልንፈልጥ ነው ካላገኘንስ? ላናገኝ ግን እንችላለን። ስለዚህ ያለን አማራጭ መፍለጥና መፍለጥ ብቻ ነው። ማርያም ዮናስ እንፈልጣለን እያላጋ እንግዲህ ድንቻችን አረ ጆን እኔ ተሸክሜ ትወስድብኛለህ እንዴ? ድንቻችንን ገዝተናል ከጆጋነን ወደ የት? ወደ ምሁር ኢየሱስ። አረ መኪናው ትቶን ሄደ። መተሳሰብ የሚባል ነገር የለም። እኛ ለነሱ ድንችን እንገዛለን፣ እነሱ ተነስተው ደክሞኛል። እሺ ምንድነው? እሺ ምንድን የምትለኝ? አሁን እንግዲህ ወደ ምሁር ኢየሱስ ገዳም ይሄድ ነው። አብራችሁ ተከታተሉ። እንግዲህ እኔ በድካም ላይ ነው እያወራ ያለሁት እና ትንሽ ቆይታችሁ ታወሩኛላችሁ። ምን ስታደርግ ነው ያደርከው? ለዚህ ምን ሆነ ነው? አሁን እንግዲህ ያው እንደሚታወቀው ዛሬ አባታችን ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል ነው እና ያው ከመሀል ተመልሰን ነው እንግዲህ አሁን እንግዲህ ኖክ ደርሰናል። ኖክ ነው ያለነው። ከዛ በኋላ ሰው ልንቀበል የወጣ ነው ከመኪና። ለምን ከዓመት ዓመት ታረፍጃለሽ? ሰፈሬ ነው ስለሆነ። ምንድን ነው ሰፈርሽ እንደዚህ የራቀው? ለምንድን ነው እንዴ? እኛ በአንቺ ምክንያት ሁሌ መሰደብ አለበት? ስንተኛሽ ነው ምሁር ስትይ? ሁለተኛ ዙር ነው። በጣም ደስ ይላል። ማይገኝ ድል የመጀመሪያ ነው ልጅ ያላቅ ሁለተኛ ነው የሚሄደው ዘንድሮ። እዛ ምን ይመስላል? ማማ ቤት የምናገኛቸው ይመስላል ዘንድሮ። በተስፋ የምናገኛቸው ይመስለኛል። ማማን እንግዲህ በእድሜ በጤና ይጠብቅልን። አሜን አሜን አሜን። እማማን የምናገኛቸው ይመስላል? በደንብ ግድ ነው እንጂ እማማን የምናገኛቸው ይመስላል? ከነ ሚጥሚጣቸው አይ ሚጥሚጣቸው ምን ይፈልጋል። ድንች ይዘን ሄደናል። ለዛ ፈንም ነው ድንቹ አዋጣል። ግን የድንቹ እሷ አላዋጣም። እርዳታ ትለምነናለህ እንጂ አንሰጥህም በነፃ። አንተ ጉዞ በነፃ ስላልወሰድክ የድንቹ አዋጣሻል። አላዋጣውም እና አበይም እኮ ካላዋጣ ኧረ እሰጣቸዋለሁ። ድንች እንበላለን። እሱን ድንቹን አብሮኝ የገዛው እሱ ነው። ቅድም ቪዲዮ ላይ አይታችሁታል። ከምሁር የማትረሳው ነገር? ከምሁር የማረሳቸው ነገሮች አንደኛ ያደርንባት ቤት እና ካደርን በኋላ በበነገተው የበላናት ምግብ ምናምን የሰዎቹ ትህትና አረሳቸው መቼም። ሰብስክራይብ አድርጉ። ሰላም ዩቲዩብ። እንግዲህ ከአድካሚና ከረጅም ጉዞ በኋላ በመጨረሻ ምሁር ኢየሱስ ገዳም ገብተናል። እንደምትመለከቱት ገዳሙን ለመሳለም በረከት ለማግኘት ነው። አሁን ደግሞ ቀጥታ ወደ ገዳሙ ሄደን ገዳሙ እንደሚመስል በውስጡ ያሉትን ነገሮች የምናስጎበኛችሁ ይሆናል። አብራችሁን ቆዩ። እዚህ ጋር ሰዎች ነበሩ። ካሜራ ሲዞር ላጠው ሄዱ። እንግዲህ እንደምትመለከቱ ነው ምሁር ኢየሱስ በትላልቅ ዛፎች ለምልክት እንዲቀመጡ። ዛፎቹ ራሱ ትርጉም አላቸው። እነዚህ ዛፎች የተከሏቸው አቡነ ዜና ማርቆስ ናቸው። ከረጅም ዓመታት በፊት ኦልሞስት ከ1000 ዓመት በላይ ይሆናቸዋል እነዚህ ዛፎች ከተተከሉ። ዛፎቹ ውፍረታቸው ቁመታቸው መድኃኔዓለም በጣም ሌላ ታሪክ ውስጥ ነው ያለው። እንደምትመለከቷቸው እዛ ጋር ሱቆች ምናምን አሉ። ኢቭን ያ ዛፍ አይታይ አላውቅም። ትንሽ ዙም አድርጉና አሳያችሁ። ይሄኛውን ዛፍ ስፋቱን እያያችሁት ነው። አንድ 5-6 ሰዎች ተደርድረው እንኳን ላይሞሉት ይችላሉ ይሄንን ዛፍ። እኔ ስመጣ እዚህ ለሁለተኛ ጊዜ ነው። ሁለተኛ ጊዜ ስመጣ ግን ብቻዬን አላይም ብዬ
ይኸው በዩቲዩብ ቪዲዮ ሰርቼላችኋለሁ። ሰብስክራይብ ማድረግ እንዳረሱ። እንግዲህ አሁን የቤተ ክርስቲያኑ ቅጥር ግቢ ደርሰናል። ነጠላችንን እናደርጋለን። አሳይልኝ ካሜራማን እየቀረጽ እንደምትመለከቱት ሰው ገብቶ ቦታውን ይዛል። ምንጣፍ አንጥፏል። ግቢ ውስጥ በጣም ደስ የሚል ድባብ ነው ያለው። ወደ ውስጥ ገብተን ደግሞ አካባቢው ከባህር ወለል 2330 ሜትር ከፍታ ላይ የገዳሙ ይዞታ ስፋት ወደ 10 ሄክታር የሚጠጋ ሆኖ በጠቅላላው 3 ትላልቅ ግቢዎች ሲኖሩት እነዚህ ግቢዎች እንደገና በተለያዩ ትናንሽ ግቢዎች የተከፋፈሉ ናቸው። ማለትም የዘመናዊ ትምህርት ቤት፣ የመንፈሳዊ ትምህርት ቤት፣ የካህናት ማሰልጠኛ፣ ሙዚየም፣ የሴቶች መነኮሳት ግቢ፣ የዋናው ቤተክርስቲያን ግቢ፣ የወንዶች መነኮሳት ግቢ፣ የከብት እርባታ ግቢ የመሳሰሉት ናቸው። የገዳሙን እድሜ ረጅምነት የሚያወሱ ብዛት ያላቸው ሀገር በቀል የዝግባ፣ የወይራ፣ የጥድና ወዘተ ተፈጥሮ ይዘት ያላቸው ዛፎች እጅብ ብለው ግርማ ሞገስ ተላብሰው ወደ ገዳሙ የሚመጣውን ሰው በመጀመሪያ እንኳን ደህና መጣችሁ ብለው ይቀበሉታል። ብቻ ግን በጣም ደስ የሚል ቦታ ነው። መታችሁ ቀጣይ ዓመት ከበረከቱ ተሳታፊ ሆኑ። በማንኛውም ጉዞ መታችሁ ቢሆን የበረከቱ ተሳታፊ መሆን ትችላላችሁ። በጣም ደስ የሚል ቦታ ነው። እሺ ቡጠማዎች፣ ቡጠማ ቡና ጠጪዎች ማህበር በባዶ ቡና የሚጠጣ ሰው አያስፈልጋችሁም ነው? ምንድን ነው? ታጋርጉልኝ። ይሄ እንግዲህ የእማማ ቤት ነው። 2 ዓመት ሙሉ ያደርንበት በተከታታይ እማማም ጠብቀው ለሌላ ሰው አንሰጥም ብለው ለኛ ብቻ እያሳደሩን እንግዲህ ይሄን ቤት ይመስላል። አሳይልኝ ዙሪያው። ግቡ ማማ። ልገቡ ነው። አሁን ድንቹ የታል? በማርያም እንግዲህ አሁን ድንቻችንን እየቀቀልን ነው። በጉጉት ሲጠበቅ የነበረው ድንች አንተ በልቤሶ ድንች አልኩ ሊበላ ነው እና ሰው እንግዲህ ዝግጅቱን ጨርሷል። ውሃ የለው እንግዲህ ውሃው ካለቀ ዘይት ለምነን ችፕስ እናደርገዋለን ብለናል። እንደ ፈጣሪ ፍቃድ 2 አይነት ምግብ እንበላለን። እንግዲህ አሁን የመጀመሪያውን ጉርሻ አውጥተን ልንቀምስ ነው። ሚጥሚጣ የለውም። ሚጥሚጣ በስሏል እኮ ማማር በስሏል። ማርያም በስሏል። ቀመሱት። በዚህ በኩል ማርያም በስሏል። በዚህ በኩል ያለውን ቀመሱት ከፈለክ። ከዚህ በላይ እንዳይወርድ ግን ወደታች ደፋ አድርገው በቃ። ይሄ ቀዝቅዝ አጥልሎና አጥልሎና በቃ ምን አሯሯጠኝ? ለመላጥ አልችልም። አንዴ ነው እንዴት በምን ትፈረክሷለህ ሳሚ? እንዴ በእጄ መፈርከስ ከቻልኩ አልበለውም እንዴ እኮ ለቆ ልስበርልህ። አትስበርልኝ። እኔ አንተ ተቆብለን ይብሉ አይላጩ ገና ንጹህ አይደለም። በደንብ ንጹህ አይደለም። ኧረ ምንድን ነው ሰው እየገባ እኮ ነው። ልናደር ነው አይ እየገቡ እኮ ነው ሰው። ባዶ ነበርኩኝ ስንገባ ኑ እናንተ ያዙ። ምን ነው ቀዝበሉ ለመንቀስ ቀደም እኮ ብያችሁ ነበር። መጀመሪያም ሲጀመር ሚጥሚጣው ላይ አታስገቡት እንዴ ሳሚ? ይሸትሻል ምግብ በቃ በርካታ ሲል አቤት የጉሊት ድንች
ሰላም ዩቲዩብ እንግዲህ ዛሬ ደግሞ የመጨረሻውና በሙር ኢየሱስ የሚኖረን ሁለተኛው ቀናችን ይሆናል ማለት ነው። በዛሬው ውሏችን ደግሞ ስንመለስ ያለውን ቫይብና ቤተክርስቲያኑን አብራችሁን ከቆያችሁ እርግጠኛ ነኝ ትደሰቱበታላችሁ። ሰብስክራይብ ማድረግ እንዳትረሱ፣ ይሄን ቪዲዮ ላይክ ስጡት። ውሎሽ አመጣጡ ከዛ ቤተክርስቲያኑ እንዴት አገኘሽው? ሙር ኢየሱስ የመጀመሪያሽ ነው? አይ መጀመሪያ ነው። እንዴት አገኘሽው? በጣም አሪፍ ነው። ማርያም ሀገሪቷ ምናምን ከዛ ገዳሙ ሁሉ ነገር በጣም አሪፍ። እሺ አዳርስ እንዴት ነበረ? ድንቻችንን ቀርተሽዋል? ድንቹ አልበላንም እኛ፣ እነሱ ናቸው የበሉት። ማለት ተረጋግሽ ከበላሽ በኋላ ነው? እኔ አልበላም። አሁን ደግሞ ለማማ ትንሽ ብር ልንሰጣቸው ያከራዩን በነፃ ነው፣ ግን በራሳችን ሀሳብ ያደርነው ሰዎች አዋተን የሆነ ትንሽ ብር ልንሰጣቸው ነው። ይመቻችሁ። እማማ አሉ እንዴ? ኧረ ነይ ላም አሰልፉኛ። ስልክ አብራለች ናታን ጆም አብሮ ምንም አይሉማ። በነካካቸው ኖርማል ነው። ስም አላቸው የላቸው? ጠጃ ነው የሚባሉት። በቃ አይደለም ጥንጅ። አሁን ማበላቸው ነገር አለ እስጣቸው ገና ናቸው። ለስደስ ማጥፍራ ኦ ማይ ጋድ እናቶች ናቸው እነዚህ ሁለቱ። አይዋጉም በጠጋቸው እና እንዴት ነው ሰው እየገቡ የሚያልቧቸው? እቺ ከፍ ያለች ጥጃ ነች ነው? መሸሽ ነው። ዶሮቹንስ ምንም ከዶሮቹ ጋር ምናምን አይጣሉ? እቺስ ፍየል ነች ወይስ አዲስ የተወለደች ነው? ለሸከማትና ፎቶ ልነሳ? አንቺ ትንሽ መራገጥ ነው። በግ የለም ምንም የማይለኝ በግ። ፍየልና ላም ብቻ ነው ያላችሁ? ዶሮ። እሺ ዶሮቹ ምን ብላችሁ ነው የምጠሯቸው እንዲመጡ ስፈልግ? አይበሉትም እኮ። አይ ሰባብሮ ሲለኝ እንዲያደርጉት ሻሹኛ እጅን ሲያው ሰባብሮ ይመጣል። በአካል ተመቸዋቸው። ፍየሉ ይበላል? ቆጮ አይበላም? ጉራጌ አይደለም? በእድሜ በጤና ጠብቆን ለአመቱ ደርሰን መተናል። ያለንን ሰብሰብ አድርገን ነው የኛ የጓደኛሞች ነው። ቅድምም ያሉ አሉ አንድ ላይ ሰጡ፣ የሚመጡም አሉ። የነሱም አንድ ላይ ነው። ይሄው እንግዲህ ለአመቱ ያደርሰን። አሜን አሜን። በሰላም ሰላም። እዚህ ጋር የሚመለከቱን አሉ በስልክ ምርቃት። እሺ በሰላም ጉራግኛ ንመረ ችግር የለውም። ደስ ባሉት ማሞ ያብኸም ማሞ ዘንጋ ያብኸም ተላአም አሜን ነው የምንለው። አዎ ማሞ ዘንጋ ያብኸም በሰላም አስላኸም እየሰአረኸም ቤታኸም በሰላም ግበም በኦፋ ትረፍም በቅርፊት ትረፍም አመት አስላነ በሰላም ደምረነ ባነ አበየ ሰምያ አሜን። ለአመቱ እንግዲህ ያደርሰን በጤና እርሶንም ረጅም እድሜና ጤና ይስጦት። እንግዲህ ለአመቱ ያደርሰን። አሜን አሜን። እሺ እናታችን ቻው። እሺ ቻው እና ቻው። እሺ በሰላም አሜን አሜን። የገዳሙን ጥንታዊነትና ታሪካዊነት የሚያመላክቱ ተዳሳሽና የማይዳሰሱ ቅርሶች ሲገኙ ተዳሳሽ ከሆኑት ቅርሶች መካከል ለመጥቀስ የብር መስቀል፣ የብራና መጽሐፍት፣ መቁራሪት፣ ጽዋ፣ ደውል፣ የቀደምት ቤተክርስቲያን ሊቃውንት ካባ፣ መለከት ወይም ጥሩምባ፣ ውዥግራና ራስ ማጠመንጃዎች፣ ከአንድ ወጥ እንጨት ተፈልፍሎ የተሰራ የመጾር መስቀል፣ የቅዱስ ዳዊትን ታሪክ የያዘ በስዕላዊ መልክ የተዘጋጀ መጽሐፍ ከነ ማህደሩ፣ የነገስታት ደብዳቤዎች ወዘተ ይገኛሉ። እንዲሁም በ18ኛው ክፍለ ዘመን የኢትዮጵያ ሰዓሊያን በእንጨት ላይ የሳሏቸው ስዕሎች የኢትዮጵያ ፓትርያርክ መሾም ከጀመረበት ጊዜ አንስቶ የነበሩና አሁን ያሉ ፓትርያርኮች ፎቶግራፍ
በሙዚየም ውስጥ ይገኛሉ። ገዳሙ ከሚሰጣቸው ሃይማኖታዊና ባህላዊ ማህበራዊ አገልግሎቶች ውስጥ ጥቂቶቹን ለመግለጽ ያህል በሐዋርያት ከተማ ውስጥ የመዋለ ሕፃናት ትምህርት ቤት፣ የእንግዳ መቀበያና ማረፊያ ቤት፣ በገዳሙ ግቢ ውስጥ ከ1ኛ እስከ 8ኛ ክፍል ትምህርት ቤት፣ የተለያዩ የዕደ ጥበብ ውጤቶችን ማምረትና መሸጥ፣ የእንግዳ ማረፊያ ቤቶች፣ በወልቂጤ ከተማ ደግሞ ከመዋለ ሕፃናት እስከ 10ኛ ክፍል ባለ 3 ፎቅ ህንፃ ትምህርት ቤት አስገንብቶ በማስተማር የአካባቢውን ህብረተሰብ ተጠቃሚ እያደረገ ገዳሙ ዓመቱ ሙሉ የተለያዩ መንፈሳዊ ጎብኚዎች የሚጎበኙት ሲሆን በዋናነት 3 አበይት ክብረ በዓላት አሉት። እነሱም ታኅሳስ 3 የአቡነ ዜና ማርቆስ የዕረፍት ቀን መታሰቢያ፣ የአብይ ጾም አጋማሽ ደብረ ዘይት፣ በግንቦት ወር ውስጥ ደግሞ አብይ ጾም በተፈታ በ40ኛው ቀን የዕርገት በዓል ሲሆኑ በእነዚህ በዓላት ወቅት ቁጥሩ በዛ ያለ ከተለያዩ አካባቢ የሀገሪቱ ክፍሎች ከሀገር ውጭ በሚመጡ ቱሪስቶች በድምቀት ይከበራል። ጉራጌ ሀገር ድረስ መታችሁ ቆጮ ሳትበሉ አትሄዱም ተብለን ቆጮ ተሰጥቶናል። ቆጮአችንን ልንበላ ነው። ትኩስ ቆጮ ነው። ማራይም እንግዲህ ከረጅምና አድካሚ ጉዞ በኋላ እኛም አግኝተናታል። በዚህ ያው ታውቂያለሽ፣ ለቪዲዮ ሳይሆን በጣም ነው የምወድሽ፣ አድናቂሽ ነኝ። ከማይካልሽ እና በዚህ ስለ ሀዊር ኢትዮጵያ ታውቂያለሽ? ሀዊር ኢትዮጵያ ማለት በኦርቶዶክሳውያን ልጆች የተመሰረተ ሀዊር ኢትዮጵያን ከፕሌይ ስቶር ወይም hawirethopia.com ላይ ገብታችሁ ወደ ፈለጋችሁበት ጉዞ አዘጋጆችን መርጣችሁ ከሚቀርባችሁ መነሻ ቦታ እንዲሁም ከምትችሉት የገንዘብ መጠን ጋር ተቀምጦ ታገኙታላችሁ። እርሶም መነሻ ቦታውንና ዋጋውን አነጻጽረው ወደ ፈለጉበት ገዳማትና አድባራት እንዲሄዱ ያግዙታል ማለት ነው። አፕሊኬሽኑንም ከፕሌይ ስቶር ላይ አሊያም ደግሞ በዌብሳይት hawirethopia.com ብለው ማግኘት ይችላሉ። ክፍያው ደግሞ እዛው ቴሌብር፣ ሲቢኢ ብር በተለያዩ የክፍያ አማራጮች መርጣችሁ መክፈል ትችላላችሁ። እና ሀዊር ኢትዮጵያን አውርጅ። እሺ አወርዳለሁ። አሁን አንድ መዝሙር ዘመን እዚህ ድረስ ለፍተን ለሰብስክራይበሮች 1000 ደርሰናል። 1400 በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳክ እንዴት አለ? በዚህ ቃሉ ይነስባል። አሜን። ቴንኪው በጣም ነው የማመሰግንሽ። በጣም ነው የምወድሽ። ኑሪልኝ፣ በሪልኝ። የዛሬው ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ሰብስክራይብ ማድረግ እንዳይረሳ። ቻው።